ከእናቴ የማንደጃ ስር የሚለኮሱ ክብሪቶች በእኔ ልጅነት እንደ አንድ ከሰል ማቀጣጠያ አይቆጠሩም፣ ሱስ መለማመጃዎች ነበሩ እንጂ። ከእናቴ የማንደጃ ክብሪት እየለኮስኩ በወረቀት የጀመርኩት ሱስ መጨረሻው ማቆሚያ ወደሌለው ስቃይ ነክሮኛል። ሱስ የጀመርኩት እናቴ ከሰል ስታቀጣጥል ላቀጣጥልልሽ በሚል ሰበብ ወረቀት ጠቅልዬ በማጨስ ነው። ከእናቴ ተሸሽጌ ወደ ሞት ጉዞ የጀመርኩበት ጊዜ። በፊት ከእናቴ ተደብቄ የጀመርኩት አሁን በየመንገዱ ሰው አየኝ አላየኝ ሳልል ሚስጥሬን አደባባይ ሚስጥር አድርጌዋለሁ። አሁንም ግን ከእናቴ እሸሸጋለሁ። ድሮ እንዳትቆጣኝ እንዳላስቆጣት፣ አሁን ግን እንዳላስከፋት። ሆኖም እናቴ ሰዓቴን ጠንቅቃ ታውቀዋለች። መከፋቷን በውስጧ ይዛ በአይኗ ልታስረዳኝ ትጥራለች። ሰፈር ውስጥ ቁጭ ብዬ ሙሉበት ድንጋይ ራሱ ከሲጋራዬ ጋር ካልሆነ ምቾቷን ትነሳኛለች። ድንገት ብር አጥቼ ያላጭስኩ ቀን ምድር ተገልብጣ ልትውጠኝ ትደርሳለች። የኔ ሱስ በእኔ ብቻ አላበቃም። በዙሪያ ያሉ ጓደኞቼን አፍቃሪን ጭምር ይዣቸው ወደ እኔ ዓለም ቀላቅያቸዋለሁ። አንድ ቀን እንደ ወትሮ ያጭሼ ወደ ቤት ስገባ እናቴ እንድቀመጥ አዘዘችኝ። ተቀመጥኩ። ልትለኝ ያሰበችውን ባላጣውም ለማወቅ ግን ጓጓው። የሲጋራ ፓኮ ፊት ለፊት ጠረጴዛው ላይ አስቀመጠች። ዛሬ እኔ ልጅ ከዚህና ከኔ ትመርጣለህ። ሲጋራውና ሱስ ያኖረኛል ካልክ እኔን እርሳኝ፣ እኔን የምትመርጥ ከሆነ ደግሞ እኖራለሁ አለችኝ። አንገቴን ቀና ማድረግ ከበደኝ። ፓኬቱ ላይ አፍጥጬ ቀረው። ምረጥ እንጂ አለች እናቴ። ሁለቱንም ጥዬ ወጣው። ምን ማድረግ እንዳለብኝ ሳይሆን እናቴን ላለማጣት እንዴት ማቆም እንዳለብኝ አስብ ጀመር። ለማሰብ ከሱቅ ጎራ ብዬ ሲጋራ ገዝቼ እያሸጥኩ መንገዴንና ሐሳቤን ቀጠልኩ። ጉዞ ራስን ፍለጋ